ዝግጁ አደረኩኝ። ያ ረቢ 11ኛ ክላስ ስገባ ምንም አይነት ፊትና ታጋጥመኝ አልኩኝ። በቃ ወይ የሆነ ነገር አስተካክልልኝ ወይም ደግሞ ከእናቴ ጋር አስማምተክ ጾሜን የምጾምበት ነገር ብቻ አስተካክልልኝ፣ እቤት የማፈጥርበትን ነገር ብቻ አንተ አስተካክልልኝ አልኩኝ። በቃ እዛ ጅልባብም ለመልበስ ንያ ነየትኩኝና ሁሉም ነገር ስቴፑን እየያዘ መጣ። ጅልባብ ሰው ገዛልኝ። የመልበስ ፍላጎት አለሽ ምናምን ነገር ፖስቴን አይቶ የመልበስ ፍላጎት አለሽ አለኝ። አዎ ከተገዛልኝ አልኩት። እንደ ቀልድ ነበርና አካውንቱን ላኪልኝ፣ የልጅቷን አካውንት ጅልባብ ቤት ሄደሽ እኔ ገዛልሻለሁ አለኝ። የምርክን ነው አልኩት። አዎ አለ። በጣም ጨቀጨቀኝ እንዲገዛልኝ። ሄድኩኝ፣ ጠየቅኩኝ። እዛ የምፈልገውን ጅልባብ ገዛሁኝና አሳየሁት። ይኸው ጅዘከላ ጅልባቡን ገዝቻለሁ አልኩት። ነው አለ። አዎ አለኝ። ከዛ ስራ ቦታ ይዤ ሄድኩኝና ላሰራ ያሳየሁት። በጣም ያምራል ምናምን ነገር አለኝ። ልለብስ ነው በቃ ምናምን ነገር ስለው እቤት ምናምን ነገር ብሎ ጠየቀኝ። አይ በቃ ምንም ማድረግ አልችልም፣ መልበስ ፈልጋለሁ፣ አንዴ ተገዝቷል አልኩት። እዛ ልበሽ ያለ ችግር የለውም አላህ አለ ልበሽ ያለኝ። ልበሽ ካለኝ በኋላ እቤት ይዤው ሄድኩኝ። ማታ ላይ ስመለስ ለብሼው ወደ ቤት ተመለስኩኝ። ጓደኛዬ ነበረችና እሷ ጋር ሄጄ ጅልባብ ተገዛልኝ አልኳት። አረቧላ ምናምን ነገር እና ልለብስ ነው ከአንድ ወር ምናምን በኋላ ብለብስስ አልኳት። እዛ አዎ ይቻላል አለች። ግን እስከዛ ድረስ መቆየት አልፈልግም ማለት ሰፈር ለምን እና ኢክራም ጋር እያስቀመጥኩኝ ለምን አልለብስም አልኳት። እንደዛም ከሆነ ይቻላል፣ ከቤት ስትወጪ እዛ እየቀየርሽ ለመውጣት ችግር የለውም በቃ እንደዛ አድርጊያለች። እሺ አልኩኝ። ጅልባቡን እነሱ ጋር ሳደርኩት። ደስ አላቸው፣ በጣም ደስ አላቸው። በጣም ውለታ ያሉልኝ ሰዎች ናቸውና በጣም ተደሰቱ። ችግር የለውም ይቀመጣል፣ በፈለግሽው ሰዓት እየመጣሽ ልበሽ ያለኝ። እሺ አልኩኝ። ጠዋት ላይ ስራ ልገባ ስል ራሱን ለብሼ እየጎተትኩኝ ጓደኛዬ ጋር ሄድኩኝና ጅልባብ ለብሻለሁ እና ባላ ያንቺ ብሉ ብላክ ጅልባብሽን ስጭኝ አልኳት። እዛ እርግጠኛ ነሽ አለች። አዎ በቃ መልበስ ወስኛለሁ፣ መልበስ ነው የምፈልገው አልኳት። ተይ ድንገት አይታሽ ያልሆነ ነገር ሊፈጠር ይችላል፣ ህይወትሽ ላይ አደጋ ልታመጪ ትችያለሽ አለች። አይ በቃ መልበስ እፈልጋለሁ፣ ቢያንስ እሱ ሊሰትረኝ ይችላል ብዬ አሰብኩኝ። እዛ እሺ በቃ ልጅ ለበስኩኝ። እዛው ጋር እህቷን እንድትቀንስልኝ ሰጠኋትና የጎደሉኝን ማቴሪያሎች እዛው ጋር ሞልቼ ወደ ስራ ቦታ ሄድኩኝ። እዛ ሰፈር ስደርስ ምናምን ነገር ማክስ እየሰራው ጓደኛዬ ጋር እየወለኩኝ ወደ ቤት መሄድ መግባት ምናምን እንደዛ ማድረግ ጀመርኩኝና ከጊዜ በኋላ ሰፈር ውስጥ አንዳንድ ሰዎች ማየት ጀመሩ ምናምን ነገር። በቃ እነሱም የማወልቅበትን ቤት ይፋ አድርጊው፣ በቃ የሚያስፈልግሽ ነገር ካለ እኛ እናግዝሻለን፣ ይፋ አድርጊው፣ ከዚህ በላይ እስከ መች ድረስ አሉ። ያው የክላስ ተማሪም ስለሆንኩኝ ከበደኝ። ከእሷ ጋርም ከጉያ ወጥቶ ምናምን ነገር ሰው ቤትም ምናምን ያለውን ነገር ስላየሁት በጣም ከበደኝና ቆይ በቃ እስኪ ኢንሻአላህ ቢያንስ ክላስ ልጨርስ አካባቢ ወይም ደግሞ ስጨርስ ይፋ አደርገዋለሁ አልኳቸው። አይ ይፋ አድርጊዋል፣ እንደዚህ እንትን እያልሽ ምናምን ነገር አይቻልም አሉ። አንደኛ ነገር እንደዛ ስታይኝ ልቧ ይሰበራል። ልቧም ተሰብሮ ደግሞ እኔን ያልሆነ ነገር ውስጥ እንድትከተኝ ያደርጋታልና ያንን ነገር እንትን ማለት በጣም ከበደኝ። ጅልባብ ከለበስኩኝ በኋላ የሆነ ሰዓት ላይ ተጣላን ነው ሂጃብ ነበረ እና ሂጃብ የኔን ሂጃብ የት እንደተደረገ አጣሁት። ከዛ የሷን ሻርፕ ለብሼ ወጣኝ። የት ሄደሽ ነው አለችኝ። አይ ሱቅ ደርሼ መጥቼ ነው ምናምን ነገር አልኳት። የኔ ሻርፕ ለምን ለበሽ አለች። በቃ አባያ ምናምን ነገር ቤት እንደ ድንገት ተሳስቼ ይዤ ካየሁኝ ትመታኛለች። እዛ ቤት ውስጥ አባያ እና ሰፋፊ ቀሚሶች ምናምን እንደ ጅልባብ አይነት ዘሮች ካየች በቃ ያ ነገር እንትን ነው፣ ይሄ ድንኳን ነው የምትለው፣ ይሄ ሰይጣን ተወትፎበት የሚሄዱት ምናምን ትላለች። እና ለእስልምና ጥላቸው ኖሯት አይደለም፣ እስልምናውን ምናምን ጠልተው አይደለም፣ ግን ሰው በሚያሳድርባት ጫና ይበልጥ እኔን እንትን አንዳንድ ክፉ ቃል በተናገረችኝ ቁጥር እኔ የምመለስ ስለሚመስላት ምናምን ነጭ ሩዝ እንኳን ሲሰራ የሙስሊም ምግብ ነው የምትለኝ።
እና ለምን ተሰራ አንዴ ደፋችብኝ ጊዜ አስታውሳለሁ። ነጭ ሩዝ ሰርተን በቃ ያለኝ አማራጭ አምሽቼ ገብቼ ነበርና ሩዝ ሰራሁኝ። በቃ ለምን ነጭ ሰራሽ? እኔ ሙስሊም ነኝ ሩዝ ነጭ እንዴት ትሰሪያለሽ ብላ ደፍታብኛለችና በቃ ያለኝ አማራጭ ነጭ ሩዝ አለመስራት እዛ ቤት ውስጥ የሆነ ኢስላሚክ ነገር ምናምን አይነት ነገሮችን መሸሸግ ምናምን ነውና አሁን ላይ ግን አልহামዱሊላህ የጅልባብ ካልሲዎቼን ምናምን እንደዚህ ፊት ለፊት ምናምን አስቀምጣለሁ። አንዳንዴ ሲነሳባት ምናምን ስትናደድ ምናምን ነገር ዝም ስልሽ እውነት መሰለሽ ቆይ ሰብስቤ ነው ማቃጠለው ምናምን ትለኛለች። በቃ እዛ እኔም የልብ ይሰማኝና የሆነ አንዳንዴ እልህ ውስጥ ስትገባ የምትናገረውን ነገር አታውቅምና አንቺ ብቻ አቃጤው ችግር የለውም እላታለሁ ነው አሳይሻለሁ ትልና ዝም ትላለች። ከቤት ከወጣው ጊዜ በኋላ የሆነ ክፉ ቃል ለመናገርም እንትን ያን ያክል እንትን ለማለትም ትፈራለች። አንዳንዴ ግን እንትን ትላለች ትመታኝና ምናምን ነገር መልሳ ትራራለች ማለት ያ ነገር ድጋሚ እንዳይደገም ስለምትፈራና የሆነ ቀን ፈንክታኝ ግንባሬ ላይ ፈንክታኝ ደም ይፈሰሰና ደሙ ቅንድቤ ላይና እዚህ አይላሼ ላይ ረካ። በቃ ረጅም ሰዓት እያለቀስኩ ነበር ምናምን ከእምባዬ ጋር እየታጠበ ፊቴን እንዳላበላሽቶታል። ሄድኩኝ። ከዛ ሀቢባ አየሽው እንዴት እንዳደረገችኝ አልኳት። ደነገጡ። በቃ ምንሽ ነው አሉ። ፈነከተችኝ ምናምን በቃ እኔ መረረን ያለኝ ድጋሚ ከቤት መውጣት ነው ፈልኩ አልኳቸው። እህተናት እንደዚህ ያደረገችሽ ምናምን ነገር አሁን በቃ እኔ ከዚህ በላይ አልችልም ወላሂ በቃኝ አልኳት። ትዳር እስከመያዝ ድረስ ደረጃ ደርሼ ነበረ ማለት ትዳር ውስጥ ባልገባ ስለ ትዳር ያሰብኩበት ደረጃ ላይ ደርሼ ነበረ እና ግን ሳስበው ገና ተማሪ ነኝ። እድሜም ለትዳር የደረሰ አይደለም። ያው በእስልምና ላይ በዚህ ሰዓትም ብንሄድም ግን ብዙ ነገር የልጅነት ነገር አለብኝና ራሴን ስለማውቀው ይቅርብኝ ብዬ አሰብኩኝ። ብዙ ሰው ማከርኩኝ ምናምን ባንተ ኤጅ ያሉት አንዳንዶቹ የትዳር እንትን ላይፍ ምናምን ደስ የሚል ስለሚመስላቸው እንድታገባ ይገፋፋዋል። አንዳንዶቹ ደግሞ የሚያውቁት ደግሞ ላይፍን መኖር የሚፈልጉ ደግሞ አረ ሰዓትሽ ገና ነው ይሉካልና ከስንቱ እንደምትሆን አታውቅም። በቃ ስለ ትዳር ምናምን ነገር ተስማምቼ ምናምን ነገር እንትን ብዬ የተወኩበት ጊዜ አለ። የሰው ልብ የሰበርኩበትም ጊዜ አለና በጣም ብዙ ውሳኔ ያስወሰነኝ ምክንያቶች አሉኝ እና ስታስበው እናትን የሚያክል ነገር መስበር ይከብዳል። እሷም የምትፈልገው ወይ ትዳር ይዤ ከሆነ የቀየርኩት ወይም ደግሞ ተናግራኛለች። አርግዘሻል ያለችኝም ጊዜ አለ አስታውሳለሁ። አርግዘሻል ከሙስሊም ያረጋሽው ብላ የተናገረችኝ ጊዜ አለ። ብዙ እንድትተሳስብ ያደርጋል። እምነትን ስትቀይር ምናምን ነገር ፋሚሊ በብዙ ነገር ያስበዋል። ምክንያቱም 5 ዓመት አገልግላለች የተባለች ልጅ ድንገት ባንዴ ተነስታ ሻሃዳን ይዛ ሂጃብ ስትለብስ ማለት ለሷ በጣም ከባድ ነው እና ያ ደረጃ የደረስኩበት ጊዜ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የአቢኪና ዳዳ ዩቲዩብ ቻናል ቤተሰቦች ጆይን በማለት የሜምበርሺፕ የክብር አባል ሆናችሁ እንድትመዘገቡልን በአክብሮት እንጠይቃለን። ከሰብስክራይብ አጠገብ ያለውን ጆይን የሚለውን አሊያም ሊንኩን በመጫን በፈለጉት ሌቭል የክብር አባል መመዝገብ ይችላሉ። እኛን ለማግኘት በዚህ የስልክ አድራሻ ይጠቀሙ። በተጨማሪም በሌሎች የሶሻል ሚዲያ አማራጮችም አቢኪና ዳዳ ብለው ሰርች አድርገው ይቀላቀሉን። አሁን ላይ አልহামዱሊላህ ጅልባቤን ይፋ ካለማስወጣት ውጪ ያለው ነገር በሂጃብ ዙሪያ ምናምን አንዳንዴ ያቃጥላለሁ ምናምን ብላ ትዛትብኝ እንጂ አልহামዱሊላህ ዱላ ምናምን ነገር ቀንሶልኛል። ምግብም ምናምን ነገር አሁን ላይ በስነ ስርዓት አብረን እንበላለን ምናምን። ያኔም ቢሆን አላህ ቀዳዳን እንደነገርኩ ቅድም እንዳልኩ በምን እንደሚሸፈን አላውቅም። በቃ አሁን ምን ልበላ ነው ወይም በቀንሰው ታቀብኝ ይሁን እስከምል ደረጃ ደርሻለሁና በቀንሰው መመታት አይቀርም። ወጥቼ የሚሆነ አንዳንዴም ደግሞ እንደዚህ እጅክ ላይ ምናምን ብር ሲኖር ወተህ ልትበላ ትችላለህ። ከሷ ጋር ነው የምኖረው፣ ስራ የለኝም። ለዛ በጣም ይከብዳል እና ያ ነገርም ስለነበረ ችዬ ይኖር ነበር።
እማመሰግናት ጓደኛ ያለች አንዳንዴ ምናምን ነገር ቁርስ ላይ ምናምን ትጠራኛለች። እዛ እንበላለን ምናምን እዛው ላለው ምናምን ሰው ዙረታው አድርጎ ያስብካል። ግን እቤት ስለሚደብረኝ እቤት ካለው አህዋል ምንም በቃ አንዳንዴ ውስጥ ሰላም ከሌለ እቤት ውስጥ ራሱ መቀመጥ በጣም ያስጠላል። እቤት ውስጥ ሰላም ካጣ እቤቱ ራሱ ሰላም ይነሳልና እወጣለሁ። እሷ ጋር ሄጄ በቃ ጠዋት ላይ ቤት አስተካክዬ ምናምን ነይ ቁርስ እንብላ ምናምን ብላ ትጠራኛለችና እሷ ጋር ሄጄ ቁርስ በልተን እዛው ውለን ማታ ላይ ምናምን ነገር ተመልሼ ስመጣ ከስራ ቦታ ስጋ ምናምን ይዛ ትመጣለች እና ቢ ስትለኝ አንድ ጊዜ አልበላም አልኳት። ዱላ አምጥታ መታች። ሙስሊም ስለሆንሽ ነው የማትበይው አለች። እሺ በቃ እበላለሁ ብዬ እንባ እየተናነቀኝ አብሬያት በላሁኝ። ለኡስታዝ የነገርኩት ኡስታዝ ከሷ ጋር ስጋ እበላለሁ ይሄንን ነገር እንዴት ታይልኛለህ ብዬ ፈትዋ ጠየቅኩኝና አብሽር አንቺ ሀጃ ስላለብሽ ነው እንጂ የምትበይው ወደሽ አይደለም። ስለዚህ ምንም አታስቢ፣ በምንም ማጽያት አይቆጠርብሽም አለ። እሺ አልኩኝና ነገራቶች እስከሚስተካከሉ ድረስ ማታ ማታ ያኔ ቀን ምግብ ብከለክለኝ ማታ ማታ ስታመጣ ምናምን ነገር አብረን እንበላለንና አሁንም ድረስ ከሷ ጋር እንደዚህ የክርስቲያን ምናምን ነገር ስታመጣ እንበላለን አሁንም ድረስና አላህ እስከሚያስተካክልልህ እስከሚቀይር ድረስ እሷም ሂዳያውን እስከሚሰጣት ድረስ ተቻችለህ ትኖራለህ እና ያለው ነገር እንደዚህ ነው። አውቃለሁ ጅልባብ እንደለበስኩኝ ምናምን ስታቅ የሚፈጠረውን ነገር አውቃለሁ። አባያ እንኳን አይታ ልትቀድብኝ የምትሞክር ሰው ናትና እንኳን ጅልባብ አይታ በጣም ይከብዳል። የሚከሰተውን ነገር አላህ ነው የሚያውቀው።